መሰረታዊ የሂና ዲዛይን የሚባሉትን ማለትም ብዙ ዲዛይን ላይ የምታገኟቸውን ዲዛይኖች እንዴት በቀላሉ መስራት እንደምትችሉ ነው ማሳያችሁ። ጥቅልል ስሩና ልክ እንደምታዩት አራቱን ቦታ ምልክት ማድረግ እያንዳንዱ ቀጥታ እንዲመጣላችሁና እግሩ ስር ደግሞ ጠበብ ጠበብ እያደረጋችሁ ስትሰሩ የዲዛይን ቆንጆ ሆኖ ይመጣላችኋል። እንደዚሁም ደግሞ ሌላ ማድረግ ያለባችሁ ቁመት ሲረዝም ያምራል። እኔ ብዙ ጊዜ ተሰርቶ ሳይ በጣም ሲያጥር ውበቱ አይመጣውም እና አስረዝሙት። ይሄንን እውቀት የምነግራችሁን ከፍላችሁ ሱቅ መታችሁ የምታገኙት እውቀት በነፃ ይሄ ኦንላይን እየሰጠዋችሁ ነው። አሁን ደግሞ ልብ ቅርጽ ልሰራ ነው። ልብ ቅርጽ ስትሰሩ አራት ቦታ ልክ እንደ መደመር ምልክት ታደርጉና መሀል መሀል ላይ ለሁለት ከፍሉታላችሁ። ከዛ ምልክቶቹን ማገናኘት ነው። ልብ ቅርጽ መሀሉ ገባ ብሎ የሚወጣ ነው። ሁሌ ልብ ቅርጽም ስትሰሩ እግሩ ስር መጥበብ አለበት ማለት ነው። እናንተ እንደዚህ ቪዲዮ እያያችሁ መማር የምትችሉ ኦንላይን መለማመድ እና መልመድ በቀላሉ ትችላላችሁ። አይ ኦንላይን አይገባኝም በአካል መጥቼ ነው መማር የምፈልገው ለምትሉኝ ደግሞ ሱቄ ቤተልና መገናኛ ነው። ባዮ ላይ ሙሉ መረጃ አለላችሁ። ደውላችሁ እንደዚሁ መጠየቅና ክላሱ የስንት ቀን ኮርስ እንደሆነ ሙሉ መረጃ መውሰድ ትችላላችሁ። ሌላ እዚህ ጋር የምነግራችሁ ጥቅልል ስትሰሩ ስዕል ጋር እንዲገናኝላችሁ ስትፈልጉ ከስዕሉ ጀምሩና ወደ ውስጥ ጠቅልሉ። መጠኑንም ለመመጠን ይረዳችኋል። በትንሹ ከሆነ በትንሹ፣ በትልቁ ሲሆን ደግሞ በትልቁ ለማድረግ ያግዛችኋል ማለት ነው። ሌላ ደግሞ የምመክራችሁ ቅጠል ስትሰሩ ልክ እንደዚህ ነጥብ አድርጋችሁ ሳብ ማድረግ ነው። ነጥቡ በደንብ መታየት አለበት። የምትስቡበት ደግሞ መስመሩ ቀጠን ብሎ ውበቱ የሚመጣው እንደዛ ሲሆን ነው ማለት ነው። ከዛ ይሄ አሁን ነጥብ ተደርጎ የሚሳብ ነው። ቅጠል እንዲሁም ከፈለጋችሁ ደግሞ ከጫፍ በኩል ትስቡትና ቅጠል ይመጣላችኋል ማለት ነው። እነዚህ ደግሞ ዳርዳር ላይ የሚጨመሩ ነገሮች ይሄና ዲዛይናችሁ ውበት በጣም ይሰጥላችኋል። አሁን ደግሞ ሌላ አሁን እየሰራሁት ያለሁት ነጠብጣብ ነው። ነጠብጣብ ስትሰሩ ከስር ምልክት በስሱ መስመር ብታደርጉ አሪፍ ነው። አቅጣጫው ወዴት እንደሚሄድ ያሳያችኋል ማለት ነው። ሌላም እንዲሰራላችሁ የምትፈልጉት ቪዲዮ ካለ በውስጥ መላክ ትችላላችሁ። ስስቡ ይሄንን አንዱን እንደ ሳምፕል ነው የሰራሁላችሁ። ሁልጊዜም ከቀለሙ እየያዛችሁ ነው ወደ ውስጥ የምትስቡት እና ሌሎቹን ቪዲዮዎች እያያችሁ ጨርሱት። በቅርቡ ደግሞ ቆንጆ ቆንጆ የሜካፕ ቪዲዮዎችን ብዙ ጊዜ የሜካፕ ቪዲዮ ስለማልሰራ ሜካፕ ማስተምር ብዙ አይመስለውም። ስለዚህ ቆንጆ ቆንጆ የሜካፕ ቪዲዮዎችን እለቅላችኋለሁ። ቲዩቶሪያል ሙሉ የሜካፕ ቪዲዮ ፖስት አደርግላችኋለሁ። እናንተ ብቻ ቤተሰብ ሆናችሁ ጠብቁ። እንደዚሁም ደግሞ መማር ለሚፈልጉ ሰዎች እያደረሳችሁልኝ ሼር አድርጉልኝ። ላይክ ኮፒ ሊንክ በማድረግ አካውንቴ ደግሞ ቫይራል እንዲወጣ አድርጉልኝ። እናንተ በዚህ ትተባበሩኛላችሁ ማለት ነው። ዋጋችን ደግሞ ስክሪን ላይ እንዳለው በጣም ተመጣጣኝ ነው። ኦሬዲ ነፃ በሚባለው ዋጋ ነው። ምክንያቱም በዚህ ሰዓት ታውቁታላችሁ መቼም ኪራይ ተከፍሎ ግብር ከፍላችሁ ማቴሪያል አውጥታችሁ በዚህ ዋጋ ማስተማር ብዛት ከማስተማር ስለምናገኝ ነው እንጂ ፌር ሆኖ አይደለም። እና ይሄ እድል ሳያመልጣችሁ መማር ትችላላችሁ። ለአረፋ መሰራት የምትፈልጉ ቡክ ማድረግ ትችላላችሁ።